ነገር ማናምነዋል እግዚአብሔር እስኪንድ ለማን አንተ በኔ ፈንታ እርጉም ሰው ተብለ እርጉም ሰው እንደ ቡቃያ ከደረቅ መሬት ተፈጸመ ብለህ ሁሉንም ጨረስከው ሁሉንም ጨረስከው የተናቀ ከሰው የተጠላ የማምሰው መርገሜን ወሰድከው ዕዳዬን ከፈልከው ነው ሰው ፊቱን እንደሚሰውርበት መራራውን ጽዋ ጠጣ በኔ ፈንታ ፊቱን እንደሚሰውርበት የታሰር እኛም አላከበር ነው በእውነት ደዌያችን ተቀበለ ሕመማችንን ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ እርሱ ግን ስለ መተላለፋችን ቆሰለ እርሱ ግን ስለ መተላለፋችን ቆሰለ እርሱ ግን ቆሰለ ስለ መተላለፋችን ቆሰለ ስለ በደላችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሣጽ በእርሱ ላይ ነበረ በእርሱም ቁስል እኛ ተፈወስን እኔም ተፈወስኩ አንቺን ተፈወሽ አንተም ተፈወስከው ስለ በደላችን ስለ መተላለፋችን እርሱ ቆሰለ እኛ ሁላችን እንደ በጎች ተቅበዘበዝን ጠፋን ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ተጨነቀ ተሰቃየ አፉን አልከፈተም ለመታረድ እንደምነዳ ጠቦት በሸላቸው ፊትም ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ ከክፉዎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱም ሆኖ ግፉም አላደረገም ነበር በአፉም ተንኮል አልተገኘም ነበር እግዚአብሔርን በደዌ ያደቅቀው ዘንድ ፈቀደ ነፍሱም ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል አዎ ዘሩን አንተን አይቷል አንቺን አይቷል ምን ካደረገ በኋላ ስለ ኃጢአት ስለ አንተ ኃጢአት ስለ አንቺ ኃጢአት ስለ እኔ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ዘሩም አንተ ነህ ዘሩም እኔ ነኝ ዘሩም አንቺ ነሽ ታዲያስ ዘሩን አንቺን አይቷል ዘሩም አንተን አይቷል ዕድሜውም ይረዝማል የእግዚአብሔር ፍቃድ በእጁ ይከናወናል ከነፍሱም ድካም ብርሃን ያያል ደስም ይለዋል ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል አዎ እኔን አጽድቋል አንቺን ያጸድቃል አንተን ያጸድቃል እኔንም አጽድቋል አንተንም ጻድቅ አድርጓል
ታዲያ ምን ትጠብቃለህ? ባልከፈልከው መስዋዕት ጻድቅ ተብለሻል፣ ጻድቅ ተብለሃል። ኃጢአታቸውን ይሸክማል። ያንቺን ኃጢአት ተሸክሟል። የኔን ኃጢአት ተሸክሟል። ያንተን ኃጢአት ተሸክሟል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላኑ ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቶአልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችን ማለደ ይላል። ስለ አመፀኞች ማለደ ይላል። አመፀኛው እኔ ነኝ፣ አመፀኛው አንተ ነህ፣ አመፀኛው አንቺ ነሽ። ነገር ግን ማለደ ይላል። ስለዚህ ምን ትላለህ? ከማመስገን ውጪ ሌላ ምን አለ? ከማምለክ ውጪ ሌላ ምን አለ? የምትከፍዩ ምን አለሽ? የምትከፍዩ ምን አለሽ? የምትከፍለው ምን አለ? ክብር ለዚህ ይሁን። ዛሬ ይሄንን የተከፈለበትን መስዋዕት የምናስብበት የምናስተውልበት ቀን እንኳን አደረሰን። ሁላችን የምናስበው በመብልና በመጠጥ ሳይሆን በእውነት በመንፈስ በእርሱ ፊት በመሆን ፊቱን በመፈለግ ይሆናል። ስሙ ይባረክ። በእርሱ ፊት እንሆን፣ በትጋት በእርሱ ፊት እንሆን። ቃል ስለ እርሱ እንዲህ ይላልና፣ ቃል ስለ እርሱ እንዲህ ይላልና ማቴዎስ ዮሐንስ 19:30 ላይ እንዲህ ይላል። ዮሐንስ 19:30 እንዲህ ይላልና ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመም አለ። ራሱን አዘንብሎ ነፍሱን አሳልፎ ሰጠ። ተፈጸመ ያለው ያ የመስዋዕት ሥራ፣ ያ ዋኖስና በግ የኮርማ ፍየል ደም ሰው እየከፈለ ለኃጢአት መስዋዕት የሚከፍልበት የሚንከራተትበት ያ መከራ የሚቀበልበት የሚከፍልበት ያ ሁሉ ተፈጸመ አለ። እርሱም ደግሞ ሊቀበለው የተዘጋጀው የተገባው ቃሉን ተፈጸመ አለ። ሁሉም ተፈጸመ። አዎ ተፈጸመ፣ ተፈጽሟል። ስለዚህ አሁን ያለነው በተሰራው ስራ ነው። ስለዚህ በተከፈለው ልክ እንኖር። ጌታ ከሁላችንም ጋር ይሁን። ተባረኩ።